ውድና የተከበራችሁ የድርቢቱ ፋሚሊዎች ደህና ናችሁ? እኔ ጋር እግዚአብሔር ይመስገን በጣም ጠፍቻለሁ ውዶች። በጣም እንዴት ናችሁ? አላችሁ? አለን ቆይታ በኋላ ብቅ ብለናል። ሳልንሰራ ነው ጋይስ። ለብዙ ሰው ሳይሆን ሰው ነው የምንሰራው። ውዶቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ጋር አለው። ስራ እንዴት ነው? ጠፋው። በጣም ይቅርታ። የጠፋው ደግሞ ታውቃላችሁ፣ መሄጃችሁ ሲደርስ ሰላም ብያለሁ። መሄጃችሁ ሲደርስ በጣም ነው ጫና የሚያበዙባችሁ እና ላይቭ መግባት አልቻልኩም። እንኳን ላይቭ ቪዲዮ ራሱ በጥቅ አላውቅም እና ለዛ ነው ውዶች፣ በጣም ይቅርታ። ለቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ያልሆናችሁ ላይክ አድርጉት፣ ቪዲዮውን አበረታቱን። ሜጄ ስለደረሰ ጋይስ ጌታ ቪዲዮ ራሱ ከሰራው ቆየው አልቻልኩም። አሁንም የገባሁት ላይ ማለት ነው ሴትዮዋ የለችም፣ ሰውየው ነው ያለው። እሱም መስጊድ ሂዷል። ለዛ ነው ምሳ ስሰራ ቤተሰቦችን ኃይል በላቸው ብዬ ለዛ ሙቀት እንዴት እያደረጋችሁ ነው? በመፈጠርስ ልሞት ነው እኔ ጋር ብቻ ነው ማለት ነው ጀሃነም በቁሜ እየቀዘምኩ ነው ያለሁት። አረ ምንድን ነው ስሙኝማ ውዶቼ፣ ደሞዝ ተጨምሯል የሚባለው ነገር ዝም ብሎ የንፋስ ወሬ ነው ትክክለኛ ነገር ነው? እስኪ የምታውቁ ጻፉልኝ። አዲስ ለሚመጡትም ተጨምሯልኝ 1500 ሆኗል የሚባል ነገር በጣም እየተናፈሰ ነው። ለማዲያም ቅመሞች ለሳውዲ ማለት ነው። እና እውነት ነው ወይ ጋይስ? እስኪ ንገሩኝ በማርያም። ይሄ ነገር እውነት ከሆነ እኔ ሀሳቤን እቀይራለሁ። መሄድን ሰርዤ እቀጥላለሁ 2 አመት በዚሁ ማለት ነው። ለምን እኔ ገብቼ ሌላ ሀገር ሄዳለሁ ብዬ ነው ያሰብኩት። እና የእውነት ነው። እስቲ የምታውቁ ጻፉልኝ ከታች በማርያም ንገሩኝ እስኪ። ቲክቶኩ እንዳለ ይሄ ነው መነጋገሪያ የሆነው ማለት ነው። አስጨመርኩኝ እኔ እንዲህ አስጨመርኩ። ምንድነው ነገሩ? የእውነት ነው እንዴ? እኔ እኮ ቲክቶክን አላምነውም እውነት ለመናገር። የምር ነው ከሆነ የምር ነው ቦል አልሄድም፣ ጌታን አልሄድም። ለምን 15 ከሆነ እዚሁ 2 አመት ተቀጣለ። እኔ ገብቼ እመለሳለሁ። ወደዚህ አይደለም ሳውዲ እንኳን መመለስ ዙሪያ አልተኛበትም። ወደ ዱባይ ሄዳለሁ ብዬ ነው ያሰብኩት። ግን ይሄን ያህል ደሞዝ እዚህ ሁኜ ካገኘው ምን አስሄደኝ ነው ጨዋታው ጥያቄ። የምር ነው ስም ወሬ ነው።
ይሄን ነገር ንገሩ የምታውቁ ሰዎች ጋይስ ምንድን ነው ነገሩ? ምንድን ነው ነገሩ? ሰው አይኖርም ወይ በገሩ? ቲክቶኩ እያንዳንዱ መነጋገሪያ ሆኗል። መነጋገሪያ ማለት ነው። እኔ ይሄን ያህል ብር አስጨመርኩ፣ እኔ ይሄን ያህል ብር አስጨመርኩ። ሰው ማስቸገር አውቆ ነው ወይስ? እኔ አሁን ላይ ሶሻል ሚዲያ ትንሽ ራቅ ብያለሁ ብያችኋለሁ። ያው ልንሄድ ስንል ያበዙብን የለ ስራ፣ ለዚያ ማለት ነው። በረዶ አለቀቀምና ነገሩን እስኪ ውዶቼ፣ የምር ነው። አዲስ ለሚመጡት አሉ 1500 ነባሮቹን ማስጨመር ይችላሉ። የራሳቸው መንግስት ነው እንደዚህ ያደረገው የሚባል ነገር የምር እውነት ከሆነ ማለት ነው። አሁንና ያህል እንዴ 1500 ከተገኘማ ትሉና ለህጋዊ እንትኖች ነው። ይሄ ዝም ብላችሁ ጠፋችሁ የምትሰሩት አይመለከትም። ህጋዊ ጠለብ ይሆናል ነው ወሬው። ንገሩ ብላችሁ ጭራሽ ጠፋችሁ ይሻላል። ጻፉት አካታች ምን ላችሁ እኮ
ውዶቼ የምታውቁ ካላችሁ ኮሜንት ላይ ጻፉልኝ ብያችኋለሁ። እሺ የደሞዝ ጭማሪ እውነት ነው እውነት አይደለም የሚለው ማለት ነው። በሳውዲ አረቢያ ኮንትራት ለሚሰሩ አዲስ ስለሚመጡት 5 ደሞዝ ነው አለ የሚባል ነገር የቲክቶክ መንደር እያናፈሰው ነው። የእውነት ነው ነው ውሸት ነው? እስቲ የምታውቁ ጻፉልኝ። ማርያምን ያሰማው ግን ቲክቶኩ መነጋገሪያ ሆኗል። የምር ነው። አንዳንዶቹ ሻሽቃብጡ ይሆን አላውቅም። ለእኔም ተጨምሮልኝ ለእኔም ይሄን ያህል ተጨምሮልኝ ለእኔም ይሄን ያህል አስጨመርኩኝ ይላሉ ማለት ነው። ያው ቆሌ አጣልኝ ነው እንዴ ያልኩ ነው። ውዶቼ እንዴት ነው ነገሩ? እኔ ምንም የሰማሁት ነገር የለም፣ የማውቀው ነገር የለም። ግን የቲክቶክ መንደር እያሯሯጠው ነው ነገሩ እና የወርዶች የምታውቁት አዎ እውነት ነው። እኔ አልሰማሁም። በልምሽ ማርያምን የምር ተጨምሮ የተባለው በ1500 እኮ እንዴት በአንድ 500 ብር ይጨምራል? ነው ዝም ብለው ሲያሽቃብጡ የኔ ውድ ፋሚሊ አላችሁ
በድጋሚ እስከምንገናኝ ድረስ የኔ ደግሞ ጭማሪ ኮሜንት ላይ ጻፉልኝ፣ እጠብቃለሁ። በድጋሚ እስከምንገናኝ ድረስ መልካም ቆይ። ለቤቱ አዲስ የሆናችሁ ሰብስክራይብ